السلام عليكم ورحمة الله وبركاته. استياهون دمس السما لا يسمى مستي دمس مسمى تشوكونه بتككل استي السمال دمس السمال وي استي سويت يجبونه دمس السمال I think هون بمايك سلونه السمال بيا السبال هون أمّن نجامة it's okay أمّن نجامة I think أنتنون تروي مسلين على هؤلاء خير إن شاء الله هيه نموني أنجلني في انتقابسه خير بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه الرندي بيا أكما I'm sorry أفاني أكما الريفوجل كبي بمجمرة بأمارينيا يتوسن نجر ملك تلاس تلالفنا بكتلو دقمو بورمينيا ملسبتها اللهين قدم مثل بدمص ጥራት ምክንያት በመሃል አቋርጬ ነበር ምንድነው እነዚህ በሳዑዲ የሚገኙ ወገኖቻችን ለኔ በጣም ዴይሊ ቤስ በቀን ውስጥ ከ5 ጊዜ በላይ ከሳዑዲ ይደወልልኛል ከመደወሉ ብዛት እያንዳንዱ እስር ቤትን በምን አይነት ሁኔታ ላይ እንዳለ እስከማወቅ ደርሻለሁ ለምሳሌ በዋነኝነት ጅዳ አካባቢ ሹመይሲ እስር ቤት የሚገኙ طريق الخرج طريق መካ ላይ ጀሙም ላይ ሐዳ ላይ እንዲሁም በሪያድ እስር ቤቶችም እንደዚሁ በርካታ ወንድሞች 2 አመት የታሰሩ አመት ከ8 ወር የታሰሩ አባቶች እስር ቤት ውስጥ ሆነው ልጆችና ሚስቶቻቸው ውጪ ላይ ሚሰቃዩበት ሁኔታ ከመሰቃየትም አልፎ ላላስፈላጊ ክብራቸውን ለምነኩ ነገሮች መጋለጣቸውን መጫወቻ እስከመሆን መድረሳቸውን በጣም ዘግናኝ የሆኑ በርካታ ነገሮችን ሰማለሁኝ እስር ቤት ውስጥ ያሉት ደግሞ የሚመገቡት ምግብ የሚተኙበት ቦታ እንዲሁም ለተለያዩ ወረርሽኞች መዳረጋቸውን ከዚህም አልፎም አንዳንዶች በጣም በመታሙበት ሰዓት ላይ ህክምና እንደማይደረግላቸው ከዛ አልፎም እዛው ሙቶ እንኳን ሬሳቸው በጊዜ በወቅቱ እንደማይወጣ 3 ቀን ከተገማማ በኋላ አክረመኩም አላህ አክብራችሁ ያው ያለው ተጨባጭ ይሄ ስለሆነ አንዳንዶች ራሳቸው እስከ መሳት ከአቅላቸው ውጪ እስከ መሆን ለእብደት እስከ መዳረግ መድረሳቸውን በአካሎቻቸው ላይ የተለያዩ ነገሮች ወጥቶ ሰውነታቸው እየረገፈ ያለበት ተጨባጭ ስለመሆኑ ብዙ ነገሮችን ሰማለሁኝ በየቀኑ ማለት ነው ሰማ ግን ዝም አለለም እንደ አንድ ሙስሊም እንደ ሰው እንደ ዜጋ ያሳምመኛል አንዳንዶቹን አብሬያቸው ነው ማለክሰው በመደውሉበት ሰዓት ላይ ማለት ነው ወዲያው ግን ለሚመለከታቸው ሰዎች ጉዳይ ምን ደረሰ ምን እየተደረገ ነው በስልክ በአካል በመሄድ የተለያዩ ነገሮችን ነበር ሳደርግ የነበረው አንዳንዴ ካቀሜ በላይም በሚሆንበት ሰዓት ላይ እኔም እንደማንኛውም ሰው ሚዲያ ላይ ወጥቼ የጮህኩባቸው ጥሪዎችን ለሀገር ውስጥም ለመንግስትም እዛላሉ ሰዎችም ጭምር ያስተላለፍኩበት ጊዜም አለ ብዙዎቻችሁ ለዚህ ምስክሮች ናቸው አሁን ሰሞኑን ያለው ሁኔታ ያለው ተጨባጭ ምንድነው የሚመስለው ይሄንን ማስተላለፈው ለብዙ ለተለያዩ ምክንያቶች ነው ይሄንን የዛሬ መልእክትን ማስተላለፈው
ዛሬ አሁን ተጨባጭ መንግስት ምን ያደረገ ነው ኤምባሲው ምን ያደረገ ነው ውጭ ጉዳይ በተለየ መልኩ ምን ያደረገ ነው ሰሞኑን እዛ የሄዱት ለኡካም ቡድኖች ምን ተነጋግሮ መጡ የሚሉ ነገሮችን ለናንተ ለማድረስ የፈለኩት ይሄንን በማደርግበት ሰዓት ላይ አንዳንዶቻችሁ ያው የየራሳችሁ የሆነ ግንዛቤ የራሳችሁ የሆነ ትርጉም ልትሰጡት ትችላላችሁ አይ ዶንት ኬር ያ አይመለከተኝም አሁን በዋንኝነት ግን እዛ እስር ቤት ላይ ያሉ ወገኖቻችን ያለውን ኡነታ አውቆ ራሳቸውን እንድጠብቁ ሞራላቸው ከፍ እንዲል ተስፋ እንዳይቆርጡ ለማድረግ ነው ዛሬ እኔ በየቀኑ ከማደርጉን ሳይሆን የዛሬውን ነው ሰመሪውን ነው ጨማቀው ነው እስካሁን የደረስኩበት ነገርን ነው መነግራችሁ ከውጭ ጉዳይ ሰዎች ጋር እዛ ሄዶ ከመጡ ሰዎችና በቀጥታ ጉዳዩን የሚከታተሉ ሰዎች ጋር ቀጥታ ሰፊ ሰዓት ወይም ሰፊ ደቂቃ አውርቻለሁ ከሳውዲ አምባሳደር ጋር በቀጥታ አውርቻለሁኝ ሄዶ ከመጡ ሰዎች ከሉካም ቡድኖች ከመሻይኾች ጋር በቀጥታ አውርቻለሁኝ ከሶስቱ ያገኙትን አንድ ባንድ ነገራችኋለሁ ማለት ነው ህዝቡን ማወቅ ስላለበት ያለውን ነገር አውቀን በየት ወዴት ምን መስራት እንዳለብንም አውቀን ሁላችንም የድርሻችንን እንድንወጣ ማድረግ ነው ማለት ነው ሉካን ቡድኑ ውስጥ ከተሳተፉ ሰዎች ውስጥ ዶክተር ጄላንን ሳወራቸው ከዚህ እንደሄዱ እዛ ያለው መንግስት አቀባበል እንዳደረገላቸው ልዩ አውሮፕላን ልኮላቸው የወዚር الداخلية የሀገር ውስጥ ሚኒስትርን በቀጥታ አግኝቶት እንዳወሩትና እነሱ በመምጣታቸው በጣም ደስተኛ እንደሆኑ ያሉ የተለያዩ ከዚህ በፊት የነበሩ ኢትዮጵያ ውስጥ ጦርነት ውስጥ በመግባቷ የተለያዩ የተቀያየሩ የፖለቲካ አሰላለፎችና የድጋፍ አሰላለፎች የነበሩበት ሁኔታና አንዳንድ ጊዜ ዲፕሎማሲ ጉዳይ ላይና ታች ከፍ ዝቅ የሚልበት ተጨባጭ የነበረበት ሁኔታና አሁን ግን ጥሩ ውይይት አድርጎ ጥሩ መግባባት ላይ እንደደረሱ እነሱም ከእስልምና ታሪክ አንፃር ኢትዮጵያ ለሳዑዲ ምን እንደነበረች ባለውለታ እንዴት እንደነበር ይሄንን በሰፊው ተነጋግሮ ሰውየውም በጣም ስሜቱ ተነክቶ የነበረው ሁኔታ እንዴት እንደተፈጠረ እንዳስረዳቸውና አሁን ግን ያ የነበረው ሚስ አንደርስታንዲንግ ያለ መግባባት በሀገሮች መካከል የነበሩ አንዳንድ ዛዚ መንገራገጮች የነበሩ ነገሮች ግን ተስተካክሎ እነዚህ ዜጎች በአስቸኳይ ወደ ሀገራቸው እንዲመለሱ የሚያደርጉትን ነገር በሙሉ እንደሚያደርጉ ቃል እንደገባላቸው ወዚር الداخلية ወይም የሀገር ውስጥ ጉዳይ ሚኒስትሩ ማለት ነው የተወሰኑ እስር ቤቶችን ሄዶ የተወሰኑ ሰዎችንም እንዳናገሯቸው እዛ ያሉ የሚመለከታቸውን ኤምባሲ ውስጥ ቆንስላ ውስጥ ያሉ ሰዎችን እንዳናገሯቸውና ከዛ ውጪ ደግሞ አገራው ጉዳዮች ላይ በኢኮኖሚ ጉዳይ በጋራ ትብብሮች ላይ ውይይት አድርጎ እንደመጡ ነግሮኛል ማለት ነው ሰፊውን ነገር ያወራነው ከውጭ ጉዳይ ሰዎች ጋር ነው ከሄዱ ውጭ ጉዳይ ውስጥ እዛ ሄዶ ከመጡ ሰዎች ጋር ምንድነው የነበረው ዋነኛው ችግር አንደኛ ከጦርነቱ በፊት በብዛት ኢትዮጵያውያንን መንግስት ጭኖ ሲያመጣቸው እንደነበር በጦርነቱ ምክንያት ደግሞ ብዙ አቴንሽን እዚህ ሆኖ አገር በጣም ሌላ ውጥረት ውስጥ ስለገባች ያ ነገር እንደቆመ አንዳንድ ባልተገባ መንገድ ጉዳዩ እንዲሄድ የሚፈልጉ አካላት ደግሞ በውጭ ጉዳይ ውስጥም እዛ ያሉ ሰዎችም የተለያዩ አካላትም እንደነበሩና ያ ምን እንደሆነ ብዙዎቻችሁ ይገባቸዋል ዝርዝር ውስጥ መግባት የሚያስፈልግ ነገር ስላልሆነ ጉዳዩ እንዲመሰቃቀል ኢቨን አንዳንድ ሰዎች ከእስረኞች መካከል ሊሴ ፓሴውላ ተሰርቶላቸው ሳይልኩ አግቶ
እዛው ጉዳዩን አስቀምጦት የነበሩበት ተጨባጭ እንደነበር አሁን ላይ ግን ይሄ ጉዳይ በአስቸኳይ መፈታት እንዳለበት ታምኖ ከውጭ ጉዳይ ዶክመንቴሽን ጉዳይ የሚሰሩ ሰዎች የግድ መኖር ስላለባቸው የኢሚግሬሽን ሰዎች ጭምር ከዚህ ሄዶ ስራ እየሰሩ እንደሆኑ ለምንድነው ይሄ የሚደረገው ኢትዮጵያውያንን ብሎ ይሄ ዲሲፓሴ መስጠት ማለት ዜግነት መስጠት ማለት ነው ወደ ኢትዮጵያ ይመጣሉ ከዛ በኋላ ኢትዮጵያዊ ይሆናሉ ቀጥሎ ሊመጣ የሚችለው ነገርም ሁሉ ነገርን አብሮ መሸከም መቀበልን የሚያስፈልግ ስለሆነ በኢትዮጵያ ስም እዛ ተቀላቅሎ በተለያዩ እስር ቤቶች ላይ ተቀላቀሉ የተለያዩ ሀገር ዜጎች እንዳሉና ያንን በተቻለ መጠን የመለየት ስራ መሰራት ስላለበት እነዚህ ሰዎች እንዴት መምጣት አለባቸው ስመጡስ እዚህ የት ነው የሚያርፉት የሚሉ ነገሮችን በሀገር ውስጥም ጭምር መሰራት ስላለበት እነዚህ ስራዎች ደግሞ እዚህ የተሰሩ እንደሆኑ ውጭ ጉዳይም ትኩረት ሰጥቶት ሰዎቹን ሊስት ወስዶ መመዝገብ ማጣራት የሚመለሱበት ዶክመንት ማዘጋጀት አስፈላጊ የሆኑ በጀቶችን ለዚህ ጉዳይ ማመቻቸት ማዘጋጀት በረራ ማቀናጀት የመሳሰሉ ነገሮችን የሚሰራ ቲምን እዛ ልኮ እዛ ትቶ እንደመጡና ያን እየሰሩ እንደሆኑ ኮመንሊ ያው ሁላቸውም ከውጭ ጉዳይ ሄዱትም ከዚህ የኢኮኖሚ ሚኒስቴር የሄዱ ሰዎችም ከሃይማኖት ጉባኤ የሄዱ ሰዎችም ሁሉም ቦታ ላይ በጋራ ነው ሁሉም ውይይቶች ላይ በጋራ የነበሩ ስለሆኑ በአገራት መካከል የነበሩ የተወሰኑ በጦርነቱ ምክንያት በተለየ መልኩ ኢትዮጵያውያን ዜጎች ላይ የተወሰነ ተጽዕኖ ያደረበት ተጨባጭ የነበረበት ሁኔታ አለ ያ በተወሰነ ደረጃ ይሄን ለማስተካከል ጥረት እንደተደረገና አሁን ግን ይህ እንደተስተካከለ mutual understanding የጋራ መግባባት ላይ የተደረሰ እንደሆነ በቅርብ ቀን ዜጎችን መጫን እንደሚጀመር እስከዛ ግን ሰብር ማድረግ ትግስት ማድረግ እንደሚያስፈልግ ከውጭ ጉዳይም በዚህ መልኩ ተነጋግረናል ከአምባሳደሩ ጋርም በቀጥታ ያወራነው ምንድነው እየተሰራ ያለው ከልኡካን ቡድኑ ሰምቻለሁ ከውጭ ጉዳይ ሰምቻለሁ ይሄን ወጥቼ ለማህበረሰቡ ማውራት ስላለብን ምንድነው ያለው የሚለውን ነገርን በቀጥታ ደውዬ አውርተናል አምባሳደሩም ዋና ስራችን ዜጎቻችንን በሰላም ወደ ሀገራቸው የመመለስ ጉዳይ ነው ስራ ምንሰራው ዜጎቻችንን ወደ ሀገራቸው ለመመለስ ስንል እስካሁን ድረስ በነበረው ሂደት ላይ ብዙ ጣውረዶች ነበሩ የተለያዩ ማነቆች የተለያዩ መሰናክሎች በየቦታው እዚህም እዛም የነበሩ ሁኔታዎች እንደነበሩ አንድም ቀን እንዳላረፉ ጧት ማታ በዚህ ጉዳይ ላይ አንዴ በዚህ በኩል አሳካን ስሉ በዚህ በኩል ሲፈታባቸው እንደነበር አንስቶልኝ አሁን ላይ ግን የፈለገውን ያክል ዋጋ ከፍለን ዜጎቻችንን ወደ ሀገራቸው ልንመልስ አስፈላጊ የሆኑ የዶክመንቴሽን ስራ እየሰራን ያለነው በአጭር ጊዜ ውስጥ ዜጎቻችን ለሀገራቸው ምድር ይበቃሉ እስከዛ ድረስ ሞራላቸው እንዳይነካ ተስፋ እንዳይቆርጡ አንዳንዶች ያው ሁሉም ሰው የየራሱ የሆነ ኢማን ደረጃ የእምነት ደረጃ እምነት ምንም አለው ግን ህይወታቸውን ላላስፈላጊ የሆነ ጥቃት ጉዳት እንዳያደርሱ አደራ ምችሉትን አድርጉ እናንተም የሚለው ነው መልእክት ያስተላለፉልኝ በአጠቃላይ መልኩ እየሰማን ያለነው ነገር ያሳምማል ስሜትን ይጎዳል ነገር ግን በመንግስት በኩል ትኩረት እንዳልተሰጠው ተደርጎ የሚታሰበው ነገር ትክክል እንዳልሆነ ግን እንደነገርኳችሁ የተለያዩ እዛ ኢቭን እንኳን ኤምባሲ ውስጥም ቆንስላ ውስጥም እዛው ደግሞ በዜጋ እዛ ሆኖ በዜጋው ላይ ደባ የሚሰራ
ቅድሚያ ሊሰጠው የሚገባውን ትቶ በገንዘብ ዶክመንት የሚሸጥ ወረፋ የሚሸጥ ተራ የሚሸጥ በመመሳጠር ከተለያዩ አካላት ጋር ከዛ ካሉት ፖሊሶች እዛ ካሉ በተለያየ ቢሮክራሲ ውስጥ ካሉ ሰዎች ጋር በመመሳጠር የተለያዩ ነገሮችን የሚሰራም እንዳለ ተደርሶበታል አውቋል ማለት ነው ይሄን ለማወቅ ጊዜ ወስደዋል ይሄን ሁሉ ጊዜ መውሰድ ነበረበት አልነበረበትም ሌላ ጉዳይ ነው ሆኖ ግን እነዚህ ሰዎች በጣም በብዙ መቶ ሺህ የሚቆጠሩ ከመቶ ሺህ በላይ ዜጎች ናቸው የተለያዩ እስር ቤቶች ውስጥ ያሉት ኦቨርናይት ተነስቶ ተጨኖ መምጣት የማይችሉ መሆኑ ያው እንትን አይደለም ስለዚህ በተቻለ መጠን በአጭር ጊዜ ውስጥ ብለዋል እስኪ የተወሰነ ጊዜ ሁላችንም ተጽኖ በመፍጠር ድጋፍ በማድረግ ዱዓም በማድረግ እዛ ያሉ እስረኞችን ሞራላቸው የወደቁ ያሉ ሰዎችን እዛ ያለን ሰዎች ይደን ሞራላቸው ከፍ እንዲል በማድረግ ሌላው ቀደም የረሳውት ህክምና እንዲደረግላቸው እንደተስማሙ አያያዛቸው ሰብአዊነትን ባከበረ መልኩ መሆን እንዳለበት እንደተነጋገሩ የን ሁሉ ነገር ነግሮኛል ምን ያክል ተግባራዊ ይሆናል አብረን የምንከታተል ይሆናል እስካሁን ድረስ ያው እስካሁን ድረስ እስካሁን ሰዓት ድረስ ያለው ተጨባጭ ወይም ያለው መንግስት ጋር ያለው ይሄንን ይመስላል አሁንም ቢሆን ይሄ ወገን ለወገን የሚያሰማው ድምጽ የሚደረገው ጩኸት ሁሉም የተዘናጋም በጥቅም ተደልሎ ዜጋውን የሚሸጥም ላላስፈላጊ እንግልት እየዳረገ ያለውም ሰው እንደቆሙና ሰብአዊነትን ቅድሚያ እንዲሰጡ የሚለውን መልእክትን በዚህ ማስተላለፍ ፈልጋለሁኝ ኢንሻአላህ በሚቀጥለው ደግሞ በኦሮምኛ የተወሰነ መልእክት ለማስተላለፍ ሞከራለሁኝ